Shalom. This is what shall be done for the man whom the king delights to honor. ንጉሥ ሊያከብረው ለሚወደው ሰው እንዲህ ይደረግለታል። አስተር መጽሐፍ ምዕራፍ 6 ላይ ንጉሡ ሃማን በፊቱ አስጠራ። ሃማ ወደ ንጉሡ በገባ ጊዜ ንጉሡ አንድ ነገር ተናገረው። ንጉሥ ሊያከብረው ዘንድ ለሚወደው ሰው ምን ይደረግለታል? ሃማ በልቡ ማሰብ፣ በእርግጥም በንጉሡ ፊት የተወደደ ሰው ነው። ከዛ እንደዚህ አለ፣ ንጉሥ ከኔ ይልቅ ማን ይወዳል? የንጉሥ ቀለበት ያለኝ፣ ማዕረግ ያለኝ፣ ከንጉሡ ቀጥሎ አገሪቱን የሚያስተዳድር ሰው ነኝ። ስለዚህ ምን ያንሰኛል? ስለዚህ ልካስ ንጉሥ እኔን ሊያከብር ፈልጓል፣ ከዚህ ተጨማሪ ክብር አለኝ ማለት ነው ብሎ ለራሱ መስለው ብዙ ነገሮችን ዘረዘረ። ከነሱ ጥቂቱን ልንገራችሁ። የንጉሥ ፈረስ፣ የንጉሥ ካባ፣ የክብር ልብስ አለ የሚባል መኳንን የንጉሡን ፈረስ ይዞ አደባባይ ላይ የሚያዞርና ንጉሥ ሊያከብረው ዘንድ ለሚወደው ሰው እንዲደረግለታል እያለ ከኋላው በፈረሱ ላይ ለተቀመጠው ሰው በቀስት እያሳየ ከፊት ለፊቱ ገመድ ጎታች ሰው ያስፈልጋል። ይህም ሰው መሆን ያለበት መኳንንት ነው፣ አለ የሚባል የተወደደ ሰው መሆን አለበታል። ንጉሡ እንደዛ አለ። ይህን ሁሉ ሳይቀር ከዘረዘርካቸው አንዱንም ሳታስቀር በንጉሥ ደጃፍ ላይ ለተቀመጠው ለአይሁዳዊው ለመርድክዮስ ባለመናወጥና በጽናት ለታገሰው ለእሱ አድርግለታል። በጌታ በኢየሱስ ስም ዛሬ ሊጸልይላችሁ ባለመናወጥ በትዕግሥት እግዚአብሔርን ያገለግላችሁ በጽናት የጸለያችሁ የጠበቃችሁ ከዛሬ ነገ ከነገ ተነጎዳ ቀን ይወጣልኛል ዘመን ይመጣልኛል እያላችሁ ሐሳባችሁን ሳትለውጡ በእግዚአብሔር ፊት የታገሳችሁ ሰዎች ከዚህ ሰዓት ጀምሮ በኢየሱስ ስም የክብራችሁ ጊዜ ደረሰ። የክብራችሁ ጊዜ ደረሰ። እናንተን የሚያከብረው አንድ ንጉሥ አይደለም፣ የነገሥታት ንጉሥ ኢየሱስ እናንተን ያከብራል። ዘመናችሁን ያከብራል፣ ዕድሜያችሁን ያከብራል፣ ትዳራችሁን ያከብራል፣ ቤታችሁን ያከብራል። በተወለዳችሁበት አካባቢ ትከበራላችሁ። በምድሪቱ ላይ በኢየሱስ ስም ትሰማላችሁ። ንጉሥ ሊያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል፣ ይባልልሻል፣ በኢየሱስ ስም ይባልልሃል፣ በኢየሱስ ስም። ቢካውዝ አንተ ባለመናወጥ ጠብቃል፣ አንተ ባለመታከት ጠብቃል፣ አንተ ባለመሰላቸት አገልግላል፣ አንተ ያለ ጉቦ ያለ ስልችት እግዚአብሔርን አምልካል፣ አንተ በእግዚአብሔር ፊት ቅን ሆናል። ቅን የሆናችሁ እግዚአብሔርን የጠበቃችሁ ሰዎች እንኳን ደስ አላችሁ። እንዲህ ይደረግልሃል። ንጉሥ ሊያከብር ዘንድ ወደዋል። It's done in Jesus' mighty name.